የታዋቂው ቲክቶከር ጆን ዳንኤል እጮኛ ቲክቶከሯ ናዮ በቃሊቲ ማረሚያ ቤት የያሬድ ነጉ የፋሲካን በዓል ምክንያት በማድረግ ባቀረበው የሙዚቃ ዝግጅት ወቅት እርግዝናዋ ገፍቶ በዚህ ሁኔታ እይታ ውስጥ ገብታ ነበረ። የወሊድ ክትትሏንም ጋንዲ ሆስፒታል አድርጋ እዛው ለመውለድ እንደታሰበ ነበር ሲነገር የነበረው። ይሁንና ግን እዛው በማረሚያ ቤት ውስጥ በድብርትና ጭንቀት መታየቷ ደግሞ ብዙዎችን በተለይ ደጋፊዎቻቸውንና ቤተሰቦቻቸውን አስጨንቆ ነበረ። ይህንን በተመለከተ ይድረስ ለኢትዮጵያ ፌዴራል ፖሊስ እንዲሁም ይህን ነገር ለያዙት አቃቢ ሕግና ዳኞች እቺ እህታችን ከሌሎቹ ቀይ ልብስ ከሚለብሱት ቢጫ ልብስ ለብሳ በቃሊቲ እስር ቤት ፍርዷን እየጠበቀች በቀጠሮ ትገኛለች። አሁን ደግሞ ይበልጥ እርግዝናዋ ገፍቶ የመጣ ሲሆን ሕጉን በማይጎዳ መልኩ እቺ ልጅ ልዩ ክትትል እንዲደረግላት በትህትና እንጠይቃለንም ሲባል ነበር። ነገር ግን የልጅቷ ቦዲ ላንጉዌጅ እንደሚያሳየው ትንሽ ስትረስ ውስጥ የገባች የሚመስልም ነበረ። ነፍሰ ጡር ሆኖ ለሴት ልጅ እስር ቤት ውስጥ ቁጭ ብሎ ፍርድ እንደመጠባበቅ ከባድ ነገር የለም። ስለሆነም ለወደፊት ለሚወለደው ልጅና ለእናቲቱ ጤና ሲባል አስፈላጊውን እንክብካቤ እንዲደረግላትም ሲባል ነበር በፖሊስ ታጅባ በጋንዲ ሆስፒታል ሆና ልጇን እስክትወልድ ድረስ ብትቆይ መልካም ነውም ተብሎ ነበረ። ይህንን ነገር ከሰብአዊነት አንጻር ብታደርጉ ለዜጋ ክብር ነውም ሲባል በተለይ በሚዲያዎች ላይ እንግዲህ በተደጋጋሚ ድምፅ እንሆናትም ሲባል ነበረ። ይሁንና የብዙዎች ድምፅ ተሰምቶ ልጅቱ በጋንዲ ሆስፒታል በሰላም ልትገላገል ትችላለች ማለት ነው። የተጨነቃችሁ በሙሉ እንኳን ደስ አላችሁ። በሶሻል ሚዲያ በእስር ቤት እንድትወልድ ተወሰነባት ሲሉ የነበሩት የቲክቶኳ ነዮ ወዳጆች በጋንዲ ሆስፒታል በጥሩ እንክብካቤ ወንድ ልጅ ከነቃጭሉ ወልዳለች ማለት ነው። ለሷ የሚጠቅማት በምጥ መውለዱ እንዲሆን ቢደረግም በኦፕሬሽን እንድትወልድ ነው የተደረገው። የወለደችውም የልጇ ክብደት 3.7 ኪሎ ግራም ሲሆን ልጁ በጥሩ ጤንነት ላይም ይገኛል ነው የተባለው። በፌዴራል ፖሊስ ታጅባ ልጇን ያቀፈችው ኒዬ በጋንዲ ሆስፒታል ልዩ የሆነ እንክብካቤ እንደተደረገላትም ታውቋል። ሶሻል ሚዲያ ግን እስር ቤት እንድትወልድ ተወሰነባት እያሉ ውሸት ሲያወሩም ተስተውሏል። ለዚህም እርማት ያስፈልጋልም ተብሏል። እስካሁኑ ሰዓት ድረስም በጋንዲ ሆስፒታል ያለች መሆኑን ምንጮች ገልጸዋል ማለት ነው። እንኳን በሰላም ተገላገልሽ፣ እንኳን ማረመረች ለማለት እንወዳለን። አድማጭ ተመልካቾቻችን እንግዲህ ከዚህ በፊት በዚህ ቻናል ላይ እኔም ገልጬዋለሁኝና ብዙ ጊዜ ለእስር የምንዳረግባቸው ምክንያቶች ትንሽ ምክንያቶች ሊሆኑ ይችላሉ። ማለት ምንድን ነው የ1 ደቂቃ የ30 ደቂቃ ህይወታችንን በሙሉ ሊያበላሹት ይችላሉና ይሄ ነገር ይመስለኛል እንግዲህ በነ ጆን ዳንኤል ላይም የተፈጠረውና ይሄን ሁሉ መስዋዕትነት ሊከፍሉ የቻሉት። ስለዚህ በተለይ ወጣቶች የምናደርገውን ነገር እንድንጠነቀቅና ከዚህም ብዙ ትምህርት እንደምንወስድ ተስፋ አደርጋለሁ። በድጋሜ እንኳን ማረመረችሽ፣ እንኳን ደስ አላችሁ ለወዳጅ ዘመዶቿና ለደጋፊዎቿ ለማለት እንወዳለን። መልካም ቆይታ